ሰው ደሞዝ ላይ ጥያቄ እንደሚያነሳው ደሞዙን ብትሰሪለት ብታስተካክይለት ደሞዝ ብቻው ምን ያደርግልኛል? ጠመኔ ያስፈልገኛል፣ ኮምፒውተር ያስፈልገኛል ማለቱ አይቀርም። ለማስተማር ወረቀት ያስፈልገኛል ማለቱ አይቀርም። ሐኪምም ቢሆን መድኃኒት ማለቱ አይቀርም። እነሱም ሰፖርት ማድረግ ይኖርብናል። ዘንድሮ ከምናስገባው ገቢ ግማሹ የሚውለው ደሞዝ ነው። 900 ገደማ ቢሊየን ብር ገቢ እንጠብቃለን። ግማሹ ደሞዝ ነው። የቀረው ግማሹ ነው እንግዲህ ማንኛውም ነገር የሚሆነው። ይሄ በተወሳሰበ ችግር ውስጥ ያለ ሀገር፣ የተከማቸ በሽታና ኢንፌክሽን ያለው ሀገር በአንድ ጊዜ ያንን ጉዳይ ሰብሮ መውጣት ስለሚያስቸግር ፋውንዴሽናል ስራዎች እየሰራን በሂደት በየደረጃ ደግሞ እየፈታን መሄድ ይጠብቃል። ለምንድን ነው እንደዛ የሚሆነው? ኑሮ ውድነትን ማስተካከልና እድገትን ደግሞ አብሮ ማምጣት ማለት አውሮፕላን እየበረረ መጠገን ማለት ነው። መኪና እየተንቀሳቀሰ እየተጓዘ መጠገን ማለት ነው። ለመጠገን መቆም አለበት። ካልቆመ በቀር መጠገን አይቻልም። ለምሳሌ ኢትዮጵያ ውስጥ ያለውን ፕሮጀክት በሙሉ ብንገታ፣ ፓብሊክ ኢንቨስትመንት ቢቆም ምንም ጥርጥር የለውም ኢንፍሌሽን ድሮፕ ያደርጋል። ህዳሴው ታንት እናቆየው ብንል ድሮፕ ያደርጋል ኢንፍሌሽን፣ ከፍተኛ ሀብት ኢንጀክት ስለሚደረግበት። ያ ማለት ግን ዛሬ የምንኖረው ኑሮ ነገ ላለን ዲማንድ መልስ ሊያመጣ ስለማይዘጋጅ የአንድ ሳምንት ፎይታ ነው፣ አንቲፔን ነው። ወዲያው በሽታው ምናልባት አገር ሽቶ ሊመጣ ይችላል።